ሰላም ጤና ይስጥልኝ ውድ ቻናሌ ተከታታዮች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ዛሬ ደግሞ ይዤላችሁ የመጣሁት ቆንጆ በኦቭን ነው የምሰራው የዶሮ ክንፍ እንዴት እንደቀመምኩት ምን እንደጨመርኩበት አብራችሁ ቆይታችሁ ምንም ቪዲዮን ሳታዘልሉት እዩት። በጣም አመሰግናለሁ። አሁን ወደ ስራው እንሄዳለን። እዚህ ጋር የተለያዩ አይነት ቅመሞች እኔ ተጠቅሜያለሁ። እናንተ የምትፈልጉትን የምትወዱትን መጨመር ትችላላችሁ። ግን እዚህ ጋር እኔ የተጠቀምኳቸውን ቅመሞች ብትጠቀሙ በጣም ምርጥ ቆንጆ ነው ቴስቱ እንደዛ ነው የሚመጣላችሁ። ምን ያክል እንደተጠቀምኩኝ በዝርዝር አስቀምጥላችኋለሁ። እንደምታዩት እዚህ ጋር ብላክ ፔፐርም አለኝ ፓፕሪካም አለኝ። አንድ ላይ ሁሉንም የተጠቀምኩትን መጠን አድርጌ አስቀምጥላችኋለሁ። እንግዲህ በዚህ አጋጣሚ ውድ የቻናሌ ተከታታዮች በጣም ነው የማመሰግነው። ለምታበረታቱኝ በሙሉ ቪዲዮ ስለቅ መታችሁ ሼር እያደረጋችሁ ለምታግዙኝ በሙሉ ከልብ አመሰግናለሁ። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ ሰብስክራይብ ሼር እያደረጋችሁ ቤተሰቡን ተቀላቀሉ። ሰብስክራይብ ስታደርጉ የደውል ምልክቷን ተጫኑ። ሌላ ቪዲዮ ስለቅ በፍጥነት እንዲደርሳችሁ ከልቤ አመሰግናለሁ ለምታግዙኝ በሙሉ። እንደዚህ አንድ ላይ ጨማምሬ ካዘጋጀው በኋላ ምንድነው ማረገው? የዶሮውን ክንፍ አጥቤ ነው ያዘጋጀሁት። በጣም ታጥቧል። ቆንጆ አድርጌ ነው ያጠብኩት በሎሚ ዘፍዝፌ። እዚህ ጋር ላባ አለ። እንደዚህ እንደምታዩት ላባውን ቆርጬ አወጣዋለሁ። እነሱ ያው ሲሸጡት ዝም ብለው ቆራርጠው ስለሚሸጡት ብዙ ጊዜ ይኖረዋል እና እንደዚህ እንደምታዩት ፈላልጌ ትንሽ ደግሞ ስብ ካለው ስቡንም እንደዚህ እየቆረጥኩ አወጣዋለሁ። እናንተ የግድ የዶሮውን ክንፍ ብቻ መጠቀም የለባችሁም። እግሩም ካለ ይሄ ቅመም የዶሮን እግር ስትሰሩ ይጠቅማችኋል። ለሁለቱም አድርጋችሁ መጠቀም ትችላላችሁ። እንደዚህ አድርጌ አዘጋጅቼ ጨርሻለሁ። እንግዲህ በመቀጠል ያዘጋጀሁትን ደግሞ ቅመም ከፈለጋችሁ በግላ ደግሞ ግላ ማላረግም ካላችሁ ያው በማንኪያ መደባለቅ ትችላላችሁ። እኔ እዚህ ጋር ቀጠን አላደረኩትም አውቄ ነው። ስጋው ላይ በደንብ
ልጥፍ ብሎ እንዲይዝልኝ ስለፈለኩ ነው። አሁን ቀጥዬ ስጋውን ደግሞ እንደዚህ እየጨመርኩኝ በደንብ አድርጌ አሸዋለሁ እንዲዋሃድ። እዚህ ጋር በደንብ አድርጋችሁ ካሻችሁት በኋላ ምን ታደርጋላችሁ? ለአንድ ሰዓት ለሁለት ሰዓትም ከዛም በላይ ቢቀመጥ ችግር የለውም። ፍሪጅ ውስጥ ታስቀምጣላችሁ ወይ ፍሪጅ ደግሞ ከሌለ ቀዝቀዝ ያለ ቦታ ታስቀምጣላችሁ። በመቀጠል ያው መጥበሻ ታዘጋጃላችሁ። እንደዚህ አድርጌ መጥበሻ ላይ ደግሞ ደርድሬ አስቀምጠዋለሁ። እዚህ ጋር የምታዩት ክንፉና ከክንፉ በላይ ያለው ስጋ ነው። እኩል ነው ሰዓቱም አንድ አይነት ሰዓት ብትጠቀሙ ምንም ችግር የለውም፣ እኩል ይበስላል። እንደዚህ አድርጌ ከጨረስኩ በኋላ ደግሞ ኦቭን ውስጥ እጨምርና ለአንድ ሰዓት በ400 ዲግሪ ፋራናይት አደርገዋለሁ። ይሄኛው ከ30 ደቂቃ በኋላ ከፍቼ ደግሞ መልሼ እንደዚህ አገላብጠዋለሁ በሁለቱም ሳይድ እንዲበስልልኝ ነው። ያለበለዚያ በአንዱ ብቻ ከሆነ ከስር ብዙ አያገኘውም እና ጥብቅ ብሎ ደግሞ ያራል። ስለዚህ እናንተ ከ30 ደቂቃ በኋላ ገልበጥ እንደዚህ ታደርጉታላችሁ። በመጨረሻ እንግዲህ ያው አውጥቼዋለሁ። እዚህ ጋር ያው አጋጣሚ ሆኖ ቪዲዮን እንግዲህ ረስቼ ሳላሳያችሁ ያው በስሎ ከወጣ በኋላ ነው ያቀረብኩት። እንደምታዩት ከፈለጋችሁ በፈለጋችሁ ብቻውን መብላት ትችላላችሁ፣ በራይስም መብላት ትችላላችሁ እና በጣም ምርጥ ነው። ሞክሩት። ኮመንት ላይ አስቀምጡልኝ። ልጆቼ በጣም ነው የሚወዱት። እዚህ ጋር ሁሌ በሰራላችሁ ደስ ይላቸዋል፣ ግን ያው እንዳይሰለቻቸው ብዬ በሳምንት አንዴ እሰራዋለሁ። ይሄ ከኛ ቤት አይጠፋም እንደዚህ አይነት ጾም ካልሆነ እና በጣም ምርጥ ነው። ትወዱታላችሁ። ፕሊስ ሰርታችሁ ሞክሩት።